ለቀውም ብሎ ተናግሯል ብሎ ልክ ቲፒኤልኤፍን የአማራ ትግል ልክ ተከላካይ እንደሆነ አድርጎ ተናግሯልና ይሄ ውሸት ነው። ኢንተርቪውን ሄደህ ማየት ትችላለህ። የትግራይን ህዝብ እኛን አልፎ መውጋት አይችልም ነው ያለው። ህዝብ እንደ ህዝብ የትግራይን ህዝብ ሲል ግን እነዚህ የራሳቸው ወገን ላይ ጥላሸት እና ደግሞ ራሳቸው ወገን ላይ ሁሉ ጊዜ ለተኮሱ የማይሰለቻቸው ኃይሎች ስም ያጠፋሉ እዚህ ጋር እየመጡና ይሄ ትክክል አይደለም፣ መስተካከል አለበት ነው። ህዝብ ግን ማንኛውን ህዝብ አብይ አህመድ እንዲወጋ እንደ ባለፈው አንፈቅድለትም ነው። ሌላው ባለፈ ጦርነት ተነስቶ ነበር እና ዋና አማራዎች ያው እኔ በተደጋጋሚ የሚቃወማቸው የአማራ ህዝብ ጠላቶች ናቸው። የአማራ ህዝብ መሪ እንዳይኖረው የአማራ ህዝብ ከየትኛውም ኃይል ጋር አንድነት ፈጥሮ እንዳይሰራ ህዝብን እንደ ህዝብ የቅማንትን ህዝብ ያዋርዳሉ። ውስጡ ያሉ የራሱን ህዝቦች የአገውን ህዝብ ያዋርዳሉ። መሪን ተቀባይነት እንዳይኖረው ጥላሸት ይቀባሉ። አደረጃጀት ለማፍረስ ወገባቸውን ይዘው ይሰራሉ። በቃ በነገራችን ላይ አማራ ቢያሸንፍ ከአብይ አህመድ እኩል የሚጠይቃቸው እነ ዋና አማራዎችን ነው። ብዙ ሴራዎችን ትግላችን ላይ ስለሰሩ ማለት ነው። የአማራ ህዝብ ጠላት ስለሆኑ ዋና አማራ ምናምን ሲባሉ እኔ በጣም በእኛ በአማራ ስም ስለሚጠሩ በጣም ነው የሚያመኝ። እና ያው እነዚህን ሰዎች እንደ አማራ ማንም ሰው የሌላ ብሔሮች በጭራሽ እኛን አማራን እንደማይወክሉና ለአብይ አህመድ ስልጣን አስጠባቂ ብሎም ደግሞ የታች ወረድ ሲል ደግሞ ቅድም ዩሪ ተናግሯል። የጋይንት ፖለቲካ ነው የሚሰሩት። ዳሴት የታች ጋይንት ሙሉ አይደለም። የታች ጋይንት የሆነ ግሩፕ ሰው በጥቅም ላይ የተመረኮዙ የአማራን ትግል በታኞች ናቸው። እና ምንድነው የተናገሩት? ጦርነት ይሄ አርሚ 70 የሚባለው እንደተነኮሰ ምናምን እና ጦርነት በወልቃይት በኩል ሊጀመር እንደሆነ ምናምን ነገር አድርገው የጀመሩት እነሱ እንደሆኑ አይደለም። አብይ አህመድ ኢንተርቪው ሰጠ። ልክ ፓርላማ ላይ ንግግር አድርጎ ወለጋ ላይ አማራዎችን ጨፍጭፎ ፓርላማ ላይ ጮት እንዲፈጠር አድርጎ ትግራይ ላይ ሄዶ ጦርነት እንደጀመረው አሁንም ይሁን ስለ ጎንደር አወራ። ጎንደር አለ ኢንተርቪው ላይ። ከዛ መጨረሻ ላይ ሄዶ አርሚ 70 ራሱ ነው ሄዶ የወጋው። ቢካዝ በዛ በኩል አታክ ተደረገ፣ ወልቃይት ሊወረር ነው ብሎ ይሄንን የሰሊጥ ጥቅም የተሸበበውን ኃይል ለማስጮህ ማለት ነው ያ ነው የተደረገው። ሲጀመር ወንድሞቻችን እኔ እስከማውቀው ድረስ አንዳንድ ኢንፎርሜሽን ስለሚደርሱኝ በወልቃይት በኩል ጦርነት የሚባል እንደማይካሄድ ተስማምተዋል። በሌላ በኩል በየትኛው ሳይድ እንደሆነ እኔ ወታደራዊ ሚስጥር ስለሆነ አልናገርም። ግን በወልቃይት በኩል ማመን ያለባችሁ እዚህ ያላችሁ አማራዎች፣ አጭበርባሪዎቹ የአብይ አህመድ ወንበር አስጠባቂዎች ብዙ ጊዜ ወልቃይት እያሉ ሊጮሁ ይችላሉ። በምንም ተአምር ግን በወልቃይት በኩል ጦርነት እንደማይካሄድ ነው ወንድሞቻችን ከተለያዩ ኃይሎች ጋር ከሱዳንም ከተለያዩ ኃይሎች ጋር ንግግር ሲፈጽሙ ወደፊት ከተካሄደ ማለት ነው። ሰው ይሄ በደንብ መታወቅ አለበት። እና ሌላው ደግሞ ምንድነው እዚህ መድረክ ላይ እነ ልዕልና በአብይ አህመድ ፍቅር የወደቁ እንደው ብትናቁ ምናምን እያለች እኛን ለማንቃት አብይ አህመድ እኛም ጫማ ላሽ እንድንሆን እኛን ለማንቃት ምናምን ባትላላጪ ነው። ራስሽ ንቂ። እኛ አማራዎች ነን፣ የነቃንን በደንብ እናውቃለን። ለህዝባችን ማን እንደሚጠቅም እናውቃለን። አብይ አህመድ እበራችን ድረስ መጥቶ እስከገደለን ድረስ እስከ መጨረሻው እንፋለማለን። ያንን የሚፋለሙ ጀግኖች ደግሞ መሬት ላይ እየተፋለሙት ነው። ይሄን ነው የምለው። ጨርሻለሁ። ቴንክ ዩ ተምራችን ከተምር ቀጥሎ ምን ሄደው ሰምታል አይደል? በጎንደር በኩል አይደለም ያው ግን በየት እንደሚሄድ ሰምታል። ወሎ በኩል ነው የሚሄዱ። ስለዚህ ያው እኛ እናትና አባቶቻችን እዛ ወታደራዊ ሚስጥር ነው፣ ከፍተኛ ወታደራዊ ሚስጥር ነው አይነገርም። በየትም ሊሆን ይችላል። አንተ ግን ያው ሰምታል። ወሎ አማራ ሲያሸንፍ ግሮሮን ተይዘን ለፍርድ ከሚቀርቡት የዋና አማራ ኃይሎች አንደኞቹ እናንተ ናችሁ። ይሄን በነገራችን ላይ ጸልዩልኝ። በአካል ስንገናኝ ማወያያችሁ ነው። አሁን እዚህ ላይ አይቻልም። ለጎንዮሽ ወሬ ማንመች ህዝቦች ነን። መሬት ላይ ግን ስንገናኝ ነግራችኋለሁ። እኔ የምናገረውን አደርጋለሁ። 3 ጦምሻ ጋርዶችን አቁሜ ፖለቲከኞችን በአካል አወያያለሁ። መሀል ላይ መደባደብ ካለባችሁ እየተደባደባችሁ ጥርሳችሁ እየወለቀ እየበለዛችሁ ህዝቡ መምሰል አለባችሁ ፖለቲከኞች እንጂ ተንታኙ ወዛም ሆኖ ህዝቡ አመዳ የሚሆንበት አሰራር መኖር የለበትም።
የወደፊት እቅድ ያ ነው እና አሁን ግን እዚህ አይቻልም። አትቧቀሱ ነገር ጥቅም የለውም። ተምረን ከልባ አይሰሩም ለሚሉት ግን አይሰሩም ለሚሉት ግን መጀመሪያ የቆቦ ህዝብ አለ፣ አሁን ደግሞ በወሎ ነው የሚሄዱት ብሎ ደስ አለው። አንተ የወሎ ጥያቄ ነው። የወሎ ልጆች ደግሞ ቁጭ ብለው ደግሞ ጥያቄ በጣም ነው የወሎን ህዝብ የምታለው። በጣም ሰፊ ነው ቴዲ። ኢትዮጵያ እኮ የተለያዩ በሮች አሏት። በየትኛውም በር ሊጀምሩ ይችላሉ ውጊያውን። ለአንተ አንነግረን። እሺ ጋይስ ኢትስ ቬሪ ኢዚ ቱ ጌት ኢንቱ ዋር። በጣም ከባዱ ነገር መውጣት ነው። ጦርነት ውስጥ መግባት ቀላል ነው። ሁለተኛ ዓለም ጦርነት አሳሲኔሽኑ ፍራንስ ፈርዲናንድ ነው። አንድ የሰርቢያ ልዑል ተገደለ፣ ገብርኤሎ በተባለ ሰውዬ ዓለምን ያናወጠ ጦርነት ተነሳ። ጦርነት ለማስነሳት ከሁለተኛ ክፍል ያቋርጡ ሰዎች ሊያስነሱ ይችላሉ። አንዴ ከተነሳ ቤት በኩል በዚህ ነው የሚሄደው በዛ ምናምን ሌጎ አይደለም። እንደዚህ ፐዝል የምትገጣጠሙት ነገር አይደለም። ቆረጣ ነው የሚሄደው አይታወቅም። ደግሞ በእኛ ሀገር ሁኔታ ላይ ስንት ጣልቃ ገብ። ለዛ ነው ጥንቃቄ ማድረግ አለብን። አንዳንዶቻቸው ኃላፊነት እንደሚሰማችሁ ነው የምትነትኑት። ኤግዛክትሊ እንደዛ ነው መሆን ያለበት። እኛ ከተዋጋን እጃቸውን ለማስገባት እያሰፈሰፉ ያሉ ብዙ ኃይሎች አሉ። ስትደባደቡ እንኳን መስታወት ቤት ውስጥ ብትሆኑ ብትደባደቡ ድንጋይ አትወራወሩ ማለት ነው። ትግል ነው የምትገጥመው። ኢትዮጵያ ጦርነት ከተፈጠረ ለሀገራችሁ የምታስቡ ሀገራችሁ የምትወዱ ናቸው። ብዙ ጣልቃ ገብነቶች ይኖራል። ጦርነት አስቸጋሪነቱ ይሄ ነው። በዚህ ነው የሚሄደው፣ በቆረጣ ነው፣ በኤክስ ነው፣ በዋይ ነው የምንለው ነገር አይደለም። ማንን በልቶ ማንን ይተዋል አናውቅም። ከጦርነቱ ሳንገባ ችግሮቻችንን ልንፈታ የምንችልበት መንገድ ካለ እሱንም እያሰብን ቢሆን ጥሩ ነው። መንግስትን በጦርነት ብቻ ሳይሆን ኦኬ በሌላ መንገዶችስ መቀየር ይቻላል። እሱንም እያሰብን መሄድ አለብን። ካለፉ ስህተቶቻችን ደግሞ የምንማር መሆን መቻል አለብን። የአፍሪካ ዋንጫ እኮ በየዓመቱ በየሁለት ዓመቱ ነው የሚደረገው። ከዚህ ቀደም ጦርነትኛ በየ10 ዓመቱ ምናምን ነበር የምናደርገው። አሁን እኮ በየሁለት ዓመቱ ነው የምናደርገው። ጋይስ አንዳንዴ ኃላፊነት እንደሚሰማችሁ መሆንም አለባችሁ። 4 ኪሎም ስትገቡ እኮ እናንተ የሚጠብቃችሁ ይሄ እኮ ነው። የወደመ ሀገር ነው የሚጠብቃችሁ። እንዴ እኛ ስንመጣ ይሄ ነው የእኛ ቤት ስራ ማለት አለባችሁ። ህዝብ ነው እዛ፣ እናቶች፣ አባቶች፣ ህፃናቶች አሉ። ጦርነት ሲመጣ ህፃናቶች ይደፈራሉ፣ ይገደላሉ። ህግ የለም። ጦርነት ህግ የሌለው ነገር ውስጥ ነው የሚገባውና እንደዚህ እንደ ቃል እንደምናወራው እንዳልሆነ ልንገራቸው። ቴንክ ዩ ተምር። ከተምር በኋላ ምን ሄደው ወደ አይ ቲንክ ከኤሊ በኋላ ወደ መስኪኝ ልውረድ። እናመሰግናለን በጣም ቢያንስ ሀገርህን ስለምትወድ ባይዘው በጣም ነው ትልቅ ክብር ነው ያለኝ። ማንኪያ ነገሮችንም እንድንወድ አድርገናል። ለሀገርህ የፖለቲካ የፈለገ ልዩነትም አንድነትም ቢኖረን ሰው ሀገሩን ሲወድ ነው ይወዳሉ። እና በተለይ ካርታችንን ቆርጦ ለሶማሌ የሚሰጥ ምናምን ለሻቢያ የሚሰጥ ምናምን ጸረ ሀገር የሆነ ሰው አታስተናግድ። ቢያንስ የፈለገ ብንለያይ እሷ እስካለች ድረስ ነው እኛ የምንኖረው፣ ወተን እንዳንቀር ማለት ነው። እንደ ሶማሌ ፊልድ ስቴት እንዳንሆን እና በዚህ አቋምህ በጣም ነው የማደንቅህ። እናመሰግናለን። ምንም ጥያቄ የለው። ሀገር የጋራ ነው። የፈለገ ፖለቲካ ብንለያይ ከፈረሰ ሀገር ይልቅ አምባገነን መንግስት ያለው ሀገር ይሻላል። አትሊስት ዲክታተር ከሆነ የማቃናት እድል አለ። ማንኛውም ሀገር ትፍረስ የሚል ትንታኔ የሚተነትን ነቅለ ነው ማውጣት ያለብህ። የከኛ ወገን አይደለም። ማንህም በሀገር ጉዳይ እንደማትደራደረው እኔም እንደ አንድ ግለሰብ በዛ ጉዳይ አልደራደርም። ወገኖች የሚኖሩበት ነው። 130 ሚሊዮን ህዝብ ይክፋ ሚልማም እየኖረበት ያለበት ሀገር ነው። ኦኬ እድል አገጥሞን ከሀገር ውጭ ወጥተናል። ይሄ ውዴታ አይደለም ግዴታ ነው። ሀገርን እየጠበቅ ኃላፊነት እንደሚሰማው ሰው ነው መተንተን። ይህን ማወቅ አለብን ለማለት ያመሽ። ቴንክ ዩ ሴቫችን ከልብ አመሰግናለሁ። ኢልያ 5 ደቂቃ አለሽ። ቴዲ ቴንክ ዩ ሶ ማች ስለምትሰጠን እድል ስለ ትዕግስት በጣም አመሰግናለሁኝ። አብዛኛውን ነገር በእርግጥ ቅድም ብያዋለሁኝ፣ ግን ያው ሁሌ ነው የሚያሳስበኝ ስቲል ወደፊት የሚመጣው ሲቹዌሽን ነው የሚያሳስበኝ። ኦብቪየስሊ የሚያስፈራ ነው የሚሆነው ለአማራው ስፔሻሊ የራሳቸው የሆነ ጠንካራ የሆነ ስትሮንግ የሆነ አቋም ስቲል ስለሌላቸው። እንደምታየው አንተ ቤትም ሲመጡ ከአመት ዓመት ተመሳሳይ ነገር ነው፣ ጎንዮሽ መጠዛጠዝ እንጂ ስትሮንግ የሆነ አንድ የሆነ አቋም ይዘው የሚመጡበት ጠንካራ ሆነው ማህበረሰባቸውን ፕሮቴክት የሚያደርግ ፖለቲካ የላቸውም።
እንግዲህ ትግል አለ ትላለ። ከዛ ደግሞ ዋና አማራ ቤትን በየቀኑ የምንሰማው ነገር የምናየው ነው። እኔ ምን አግኝተው ዛሬ ላይ ከአብይ ሳይድ